በስማም ዛሬ ይሄንን በክላውድ ኤአይ ነው የሰራሁት ብላችሁ ታምኑኛላችሁ ወይ ነው? እንደምትዩት ኮድ ማይንድ የሚባል የሆነ አርቲክል መጽፉበት ወይም ደግሞ ብሎግ መጽፉበት ዌብሳይት ነው ማለት ነው። ስለዚህ ወደ ኋላ እንመለስ እስኪ ፕሮምፕት እንዴት ነው የሰጠሁት እንዲሁም ደግሞ እንዴት ነው ይሄ ነገር ቢውልድ የተደረገው የሚለው እንመለስና እንመልከት። ፕሮምፕቱን ከቻት ጂፒቲ እስኪ እንቀበል በመጀመሪያ። ስለዚህ እዚህ ጋር በምታዩበት ጊዜ ክላውድ ፕሮምፕትስ ፎር ዌብ ኤንድ አፕ ዴቨሎፕመንት የሚል ይታያችኋል ከላይ ያለው። ከዛ አንደኛ ቢልድ ዌብሳይት ሌይአውት ይላል። ከዛ ላይ ይሄ የምታዩት ፕሮምፕትም ራሱ ቻት ጂፒቲ የሰጠኝ ፕሮምፕት ነው። ገባችኋ? ከዛ በኋላ ይሄንን ፕሮምፕት አንስታችሁ እዚህ ጋር አምጥታችሁ ክላውድ ጋር ታስገቡታላችሁ። create a responsive landing page using HTML and CSS for a tech blog about AI and programming አላችሁ። this is the prompt። ይሄ ፕሮምፕት ራሱ የመጣው ከየት ነው? ከቻት ጂፒቲ ላይ መጣው። በጣም ሾርት በጣም አጭር የሆነ ፕሮምፕት ነው። ስለዚህ ይሄንን በሚሰጡበት ጊዜ ኮዱ እንደዚህ በፍጥነት ይሰጣችኋል። በጣም በፍጥነት you see multiple line of code ነው ያለው። ከዛ ላይ ከናንተ የሚጠበቀው በጣም ቀላል ነገር ነው። ይሄንን ኮንፊገር ማድረግ ብቻ ነው የሚጠበቅባችሁ ማለት ነው ቀጥታ። ስለዚህ ምን እናደርጋለን? ይሄንን ኮድ አንስተን ሴቭ እናደርገዋለን ለራሳችን .html ፋይል ላይ ሴቭ እናደርገዋለን ማለት ነው። ከዛ በኋላ እሱን ፋይል ራን ማድረግ ነው የሚጠበቅብን። ራን ስናደርገው ዋላ ይሄ መጣል ቶፒክ ስትሉት እዚህ ጋር ሄደር አለው ከላይ እንደምታዩት እዚህ ጋር ሄደሮቹን አስቀምጦላችኋል። ከዛ what we cover machine learning clean code performance developer tools ምናምን ብሎ ሴክሽን ክሬት አድርጎላችኋል። ከዛ ሌተርስ አርቲክል እነዚህ ያሉ ብሎ ክሬት አድርጎላችኋል። ቀኖቹ ምንም አስገብቶላችኋል ማለት ነው። ከዛ አርቲክል ስትሉት ይሄንን ያመጣላችኋል። ከዛ ኒውስ ሌተር ስትሉት ኒውስ ሌተርም እዚህ ጋር ያስቀምጥላችኋል ማለት ነው። ከዛ ሰብስክራይብ ማድረግ ከፈለጋችሁ እዚህ ጋር ስታስገቡ የራሳችሁን ኢሜል ሰብስክራይብ እንዳደረጋችሁ ቆጠረና ከዛ ኤኒ ኒውስ ሌተር ሲመጣ ወደ እናንተ ይላካል ማለት ነው። እንዲሁም ፉተርም አለው ከዚህ about contact privacy RSS ሁሉንም ያሳያችኋል። ከዛ ኮኔክት ማድረግ ከፈለጋችሁ በሊንክድኢን በኤክስ ኮኔክት ማድረግ ከፈለጋችሁ እሱንም ያሳያችኋል። ይሄው ቢውልድ ያደረገው ማን ነው? ክላውድ ነው፣ እኔ አይደለም የሰራሁት። ኦኬ ኢቭን ፕሮምፕቱን ራሱ ክላውድ ነው የሰራው። ማን ነው? ቻት ጂፒቲ። ይቅርታ ቻት ጂፒቲ ነው ፕሮምፕቱን ራሱ የሰራው ማለት ነው። ከኔ ኮንፊገር አድርጌ መክፈት ብቻ የኔ ስራ ማለት ነው። ስለዚህ ሌላ ኤክስፐሪመንትን ሞክረውን እዚሁ ቻት ጂፒቲ ላይ እንመለስና አንድ ሀሳብ እስኪ አሁን ለምሳሌ የማርኬቲንግ ኮፊ ሾፕ አሪፍ ኤግዛምፕል እንውሰድና ምን እንለዋለን መሰላችሁ? give me a prompt ስፔሊንግ ልሳሳት እችላለሁ ግን doesn't matter ራሱ ያስተካክሏል። give me a prompt to put in cloud for a coffee shop እያያችሁን ተከተሉኝ ሾፕ ዌብሳይት ዌብ አፕ አላችሁት። ከዛ እዚህ ምንድነው የምትቀበሉት? ፕሮምፕት ነው የምትቀበሉት። ከዛ አሁን ለምሳሌ ፕሮምፕቱን ይዩት is very detailed prompt ማለት ነው። እየተከታተላችሁ ነው። ስለዚህ ይሄንኑ ይዛችሁ ኮፒ ታረጉትና ክላውድ ጋር እንሄዳለን። ክላውድ ጋር እንሄድና ታች ነው እንደን እስካሁን የተጠቀምኩባቸው ናቸው እነዚህ። ስለዚህ ክላውድ ጋር ሄድና ከፈል ለምን አዲስ ቻት አልጀምርም? እዚህ ጋር start new ኦኬ እዚህ ጋር start new ስትሉት አዲስ ቻት ይጀምራላችኋል። ስለዚህ እዚህ ጋር ተመጡና የቀደሙን ያነሳችሁትን ፕሮምፕት ከቻት ጂፒቲ ላይ ያነሳችሁትን ፕሮምፕት እዚህ ራን ታርጉታላችሁ። ከዛ አሁን ራን እያደረገ ነው። ከዛ በኋላ እስኪ ዲቴል እንመልከት ስለ ፕሮምፕቱ። the web app should include ሚላል home page showing the coffee shop name and menu ከዛ ሜኑ ላይ ያሉት ነገሮች ይኸው እዚህ ጋር እንደምታዩት ያሳይላችኋል። ከዛ each item should show ኔሙን የምታሳዩት እዚህ ጋር ያሉት አይተሞች ደግሞ እንዳለ ማለት ነው። ኔም ይኖራቸዋል፣ ፕራይስ ይኖራቸዋል፣ እንዲሁም ደግሞ አድ ቱ ካርት በትንም ይኖራቸዋል ማለት ነው። ከዛ ሾፒንግ ካርት እዚህ ኖርማሊ እቃ ስትገዙ ጻፍ ላይ እንደዚህ ሾፒንግ ካርት ምን እንደከታቸው ያሳያቸዋል፣ እሱም ይኖረዋል። ከዛ ሲምፕል ቼክ አውት ፔጅ ዌር ዩዘርስ ኢንተር ቼክ አውት ስታደርጉ ደግሞ ስማችሁን፣ ኢሜይላችሁን እንዲሁም ደግሞ ፒክ አፕ ታይም ይሄን ነገር እንግዲህ ዲቴል ነው። እንግዲህ ኮዱ ጨረሰ እንዴ? ጨርሶ ይሆናል እኮ እሺ ኦኬ እየጨረሰ ነው። ምን አይነት እንደሚሰጠን እንግዲህ አብረን ነው የምንመለከተው ማለት ነው። እየጨረሰ ነው። እሺ በቀጣይ አዩ ሬዲ? አሁን ሬዲ ናችሁ? በቀጣይ ምንድነው የምንመለከተው? ክላውድ ኤአይ እና ቻት ጂፒቲ አንድ ላይ ኮላቦሬት አድርገው የሰጡትን ዌብሳይት ወይም ደግሞ ዌብ አፕ አብረን እንመለከታለን ማለት ነው። ስለዚህ እዚህ ጋር .html coffee.html ብዬ ሴቭ ያደረኩት እሱን ከፍተን እንመለከተዋለን። ዋው ክሊን ኒት የሆነ በጣም ኒት የሆነ ማለት ይታያችኋል። ቬሪ ኒት ሆም አለ። ከዛ ሜኑ በሉት እዚህ ጋር ሜኑ ስትሉ ኤክስፕሬሶ ካፑቺኖ ላቴ
ሞካ ክሮሳን ያመጣላችሁ ሊፈልጋችሁት ነገር እንዳለ ማለት ነው። ከዛ በኋላ ካርት እዚህ ጋር ካርት አለ ከፈለጋችሁ ካርቱን ባዶ እናድርገው። ኦኬ ያየነው ነው ገና ጄነሬት ያደረጉልንን ኮድ ተጠቅመን የተሰራውን ዌብ እየተመለከትን ነው የምንገኘው። ስለዚህ ኤክስፕረሱ አድ ቱ ካርት ስትሉት አንድ ይላል እዚህ ጋር። ኦኬ ሞካ 2 ይላል እዚህ ጋር። በጣም ቢዩቲፉል የሆነ ኒት የሆነ ዌብሳይት ነው እንግዲህ ክላውድ እየሰጠም ማለት ነው። ከእናንተ የሚጠበቀው ምንድነው? ቅድም እንዳልኳችሁ ፕሪሪኩዌስት ብሎ የሚጠይቀው ወይም ደግሞ ከእናንተ ማድረግ የሚጠበቅባቸው ምንድነው የሚለው ኖድ.js ይኖራችሁ ለባክኤንድ ብሏችሁ ነበር። ኦኬ ኮንፊገር በምታደርጉበት ጊዜ የራሳችሁ ላፕቶፕ የራሳችሁ መሽን ላይ ኖድ.js ኦልሬዲ ኢንስታል መሆን አለበት። እንዲሁም ደግሞ ቨርዥኑንም ነግሯችኋል። እሱ ካለ ለባክኤንዱ ይጠቅማችኋል፣ ለሰርቨር ለዲቢ ይጠቅማችኋል ማለት ነው እያላችሁ ነው። በተለይ ለሰርቨር ኖድ.js ይጠቅማችኋል እያላችሁ ነበረ ማለት ነው። ስለዚህ አሁን ምንድነው እኛ ያየነው ፍሮንት ኤንዱ ነው። ይህ ማለት ለከስተመራችሁ ለክላይንታችሁ የሚደርሰውን ዌብሳይት ነው የተመለከትነው እንጂ ባክኤንዱን አልተመለከትንም። ዌብሳይቱ ግን ኤን ነው የሚመስለው። እነሱ ጀነሬት ያደረጉልን ዌብሳይት ብሪው ኤንድ ቢን የሚባል በጣም ክሊን የሆነ ማለት ነው። ኢትስ ቬሪ ክሊን። ከዛ ከታች ፉተርም ሁላ አለው። እዚህ ከስር እንደምታዩት ፉተር አለው ከስር። እንዲሁም ደግሞ አወር ስቶሪ ብሎ እዚህ ጋር የማስቀመጠው ነገር አለ። ይሄንን እናንተ እንደፈለጋችሁ ኤቭሪቲንግ ኤዲት ማድረግ ትችላላችሁ። እዚህ ጋር ከፈለጋችሁ በአማርኛ ከፈለጋችሁ እዚህ ጋር የምታዩአችሁን አይኮኖች አያቸው ኤክስፕረሱ የምን እነሱን እንዳለ መቀየር ትችላላችሁ። ብሪው ኤንድ ቢን የሚለውን ስም እሱም ከፈለጋችሁ ቴክ ፓዛበሻ ኮፊ መቀየር ይችላሉ። ኤቭሪቲንግ እናንተ እንደፈለጋችሁት አጀስት ማድረግ ትችላላችሁ። እነሱ ግን የሰጡን ፉሊ ፈንክሽናል የሆነ ዌብሳይቱ ሰጥተውናል። ቀጣይ ደግሞ ከኛ የሚጠበቀው ምንድነው ባክኤንዱን አንድ ላይ ኢንተግሬት አድርገን አለቀ ማለት ዌብ አፕ ሰራችሁ ማለት ነው። በቃ ይሄንን ከፈለጋችሁ ወደ ሞባይል አፕ መቀየር ትችላላችሁ። ከፈለጋችሁ ደግሞ ለዴስክቶፕ ብቻ እንዲሆን ማድረግ ትችላላችሁ እንደናንተ ፍላጎት ማለት ነው። ስለዚህ እዚህ ጋር ደግሞ እንደምታዩት ካርት ያልኳችሁ ቅድም ከጎን ካርት አለ። ኤክስፕረሶ ዋጋው ራሱ ዩቲዩብ ዋጋው ታያችሁታ። አንድ ስንት ነው? አንድ ኤክስፕረሶ ስንት ነው? 350 ሞካ 550 ቶታል 9 ብር ነው ይላችኋል። ኤኒዌይስ ይሄንን ፉሊ ፈንክሽናል እንዲሆን ደግሞ በቀጣይ በሌሎች ቪዲዮዎች ደግሞ ፉሊ ፈንክሽናሊ ከባክኤንድ ጋር ከሰርቨር ጋር ከዴታቤዝ ጋር አንድ ላይ አድርገን እንዴት እንደሚሰራ እንመለከታለን ማለት ነው። በዛሬ ቪዲዮ ግን ፕሮምፕቱን ከፈለጋችሁ ቻትጂፒቲ ያላችሁ እኛ የፈለግነው ፕሮምፕት ወይም ደግሞ የፈለግኩት አይዲያ ይሄ ነው ብላችሁ ለቻትጂፒቲ ትነግሩታላችሁ። በጣም ዲቴይልድ የሆነ ስትራክቸርድ የሆነ ፕሮምፕት እንዲሰጣችሁ ከፈለጋችሁ ማለት ነው። ስለዚህ እሱን ፕሮምፕት ትይዙና ወደ ክላውድ ትመጣላችሁ። ወደ ክላውድ ኤአይ ትመጡና ያንን የቻትጂፒቲ የሰጣችሁን ፕሮምፕት በቀጥታ እዛኛው ላይ ማስገባት ነው። ከዛ ራም ማድረግ ነው። ከዛ በኋላ የሚሰጣችሁን ኮድ ኮንፊገር ማድረግ ከናንተ የሚጠብቀው ይሄ ስራ እኔ በመሃል እያወራው ስለነበረ ነው እንጂ ሙሉ 2 ደቂቃም አይፈጅም። ባንድ ጊዜ ነው ዌብ ባንድ ለመስራት ኖድ.jsን ኦልሬዲ ራሳችሁን ኢንስታል አድርጋችሁ ባክኤንዱ ለመስራት 3 ደቂቃ ማክሲመም አይፈጅም። እኔ በመሃል እያወራው ስለነበረ ነው የሁላ ሰዓት የሚፈጀው ደቂቃ ይፈጀው። ስለዚህ ምን ያህል ፓወርፉል እንደሆነ አስቡት ማለት ነው። በዛሬው ቪዲዮአችን የተመለከትነው እንግዲህ የክላውድ ኤአይ እና የቻትጂፒቲን ኮላቦሬሽን በተለይ ደግሞ ክላውድ ኤአይን ተጠቅመን የተሰራነው የዌብ አፕ ነው። ዛሬ የተመለከትነው ፍሮንት ኤንዱን ብቻ ነው። ባክ ኤንዱን በሚቀጥሉ ቪዲዮዎች ደግሞ ፉል ስታክም ሲሆን ምን አይነት ነገር ሊሰጡን እንደሚችሉ እንመለከታለን ማለት ነው። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ አይደለም ሰብስክራይብ ማድረግ እንዳይረሳ። this is very interesting የሆነ ነገር እየተሰራ ያለው ማለት ነው። በኤአይ ዘመን ላይ ያለ ነው። ስለዚህ you got to keep up አብራችሁ እየተጓዛችሁ አብራችሁ እያላችሁ በፍጥነት አይዲያችሁን እያመጣችሁ እዚህ ላይ መስራት ነው ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ሰብስክራይብ ማድረግ እንዳይረሳ ቻናላችንን። ይመቻችሁ።